እየተሸካሸከ ነው ነገ የሚሆነው ፔንሲዮንና ፖስት ቢል ጠፋ በቃ ነገ እሺ እኛስ የት ነው የምንሄደው የት ነው የምንገባው ከሀገር ከሰፈሩ እኔ አንቺን መርጬ ጨረቃ አይንሽና ያለው ከሁሉም አብልጬ ከተማ ማለበት ሰላም ቅዳሜና እሑድ እንዴት ነበረ? ያመቱ ቅዳሜ ለሃል ነገ ነው አንድ ቅበላ ነው ቫለንታይን ነው ቅዳሜ ነው ህዝቡን እያደረገ ነው እየተሸካሸከ ነው ነገ የሚሆነው ፔንሲዮንና ፖስት ቢል ጠፋ በቃ ነገ ወይ እኔስ ምን ይሆን ማረገው ነገ ቃል ቫለንታይን ነበር ሁለቱ ገጠመ ከባድ ጊዜ ነበር ቆንጆ ራት ነው ጋብስከኝ በጣም አመሰግናለሁ አሁን ቶሎ እንብላና እንጣ ምን ወዴት እንዴ ራት እንብላልሽኝ ይሄው ቆንጆ ራት በላ ስለዚህ ወደ ቤት እንሂድ በላ ከዛ ወደ ቤት ነው የምንሄደው እና አራኔ አባዬ ይቆጣኛል አትሄድም what አንቺ ከፈለግሽ እዚህ ማድረግ ትችያለሽ አባዬ ይቆጣኛል በአለጌ ኖራም በአለጌ ስለመወጣ ያው ከቫለንታይን ተያይዞ እንግዲህ አንዳንድ ነገሮች ይኖራሉ ብለን ቫለንታይን ዴይ ምንድነው? እኔ በውልደርሴ የምመጣብኝ ሰው አልወድም። የዚህ ቻናል ቤተሰብ አዲስ ከሆናችሁ ላይክ ሰብስክራይብ ማድረግ እንዳይረሳ ለማለት ነው። ጆን ዳንኤል እና ጃኒ እንግዲህ ከሰሞኑን የተወሰነ ግጭቶች መነሳቱ ይታወቃል። ከዛም ተያይዞ ደግሞ ብዙዎቻችን በየቤት ብዙ አይነት ነገሮችን ስናደርግ ነበር። በጣም የሚያዝናኑ ነገሮች ነበሩ እውነቱን ለመናገር ግን ከዛ መካከል ደግሞ ያው ከሰዓታት በኋላ ያው መታረቃቸውንና ነገሩን በእንትን መፍታታቸውን ሰምተናል። ከዛ ተያይዞ የሰውን ሪአክሽን ያው የወሬ ሱስ ያለብን ሰዎች እንግዲህ ምን አይነት ነገር ነበር የሚለውን እስቲ አብረን እንያ። ሰላም ቤተሰቦች እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮቹ አላስፈላጊ ስለሆነ ቪዲዮቹን አጥፍቻቸዋለሁ። ሰላም ጋይስ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ስለኔ ተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ኤአይ ነው ብለን ጌታ ኤአይ ነው ብለን ታርቃችሁ እሺ እኛስ የት ነው የምንሄደው የት ነው የምንገባው ብቻ ነው የምታረቁ የሁሉ ህዝብስ የት ይሄዳል ትንሽ አንድ ሳምንት እኮ አትቆዩም አንድ ሳምንት ህዝቡስ ህዝቡን እጥላችሁ ስለኛ ማን ነው አሁን በዚህ በረዶ በተሞላበት ሳፋ ውስጥ ተቀምጦ 1000 ብር የሚወስድ? አንተ ትሞክራለህ? በተቀመጥክበት ሰዓት ልክ ገንዘቡ ይጨምራል። ልጅህ በጭራሽ እንደዚህ አያደርግም። የሚገርም ነው። ያ1000 ብር ጓደኛዬ ለ1000 ብር ብለህ ለገንዘብ ብለህ ምንድን ያደረገው? የኔ ልጅ ገንዘብ እኮ ጣፍሽ ነገር ነው። እባክህ አሁን ደግሞ ለ1 ሰዓት መቀመጥ ከቻልክ 10000 ብር ታገኛለህ። በሰዎች ፊት ነው ወረድከኝ።
በሰዎች ፊት ነው ክብሬን ያጣሁት። የኔ ልጅ አባትን ቀልብ አትስበረው እባክህ። ተነስ። አሁን ያበልክ ነው። ምንድነው እዚህ ተራ ነገር ላይ ተቀምጠ? ኧረ በእናትህ ተነስ። አሁን ለ2 ሰዓት ብቻ መቆየት ከቻልክ 100,000 ብር ታገኛለህ። 100,000? አሁን ስለ ገንዘብ አይደለም። ተነስ። 100,000 ብር ይቅርብ ልጄ፣ ተነስ። አሁን ለ3 ሰዓት ብቻ መቀመጥ ከቻልክ 500,000 ብር ታገኛለህ። እስካሁን አልተረዳሁም ነበር ልጄ። ስራህን ተመልከት። ምንም አልተሳሳትክም። በል እቺ ልብ ያለችው ናት፣ ጠጣባት። ምንም ቢፈጠር ሁልጊዜም ከጎን ነኝ ጓደኛዬ። ለ5 ሰዓታት መቀመጥ ከቻልክ 1 ሚሊዮን ብር ታገኛለህ። የኔ ልጅ አኮራኝ፣ ቆሮብህ። ተመልከቱልኝ ብቻ የኔን ጀግና ልጅ፣ የኔ ምርጡ ጓደኛ። እውነት ነው። ከዚህ ቪዲዮ ምን ተረዳችሁ? በጣም ያጨበጨብኩት በቃ የሚገርም ሀሳብ ነው የገለጽክበት። በእውነት እኔ በጣም ትልቅ ትምህርት አግኝቼበታለሁ። ምክንያቱም የሆነ ነገር በትንሹ ስንጀምር ዙሪያችን ያሉ ሰዎች ምን ያህል ስራችንን ሊያጣጥሉ እንደሚችሉ ትንሽ የምንሰራው ነገር ፍሬ ማሳየት ሲጀምር የሆነ ለውጥ ማግኘት ስትጀምር ደግሞ ምን ያህል ቲፎዞችን እንደምናገኝ ምናምን ያየሁበት ነው። በጣም ትልቅ ትምህርት ነው ያገኘሁበት። በርታለን። ይሄ አጨብጭበናል ይላል ሆድ እፎይ ተመስገን። ዛሬ ገና በላችሁ። አዋስቀናኝ ግልግል አሁን ትሞታለች። ስለዚህ ሰዓትሽን ትፈልጋት። እሺ ቆንጆ ትኖራለች። እኔን ፈልጊ። እንግዲህ ቤተሰቦች ዘና ፈታ እንዳላችሁ እምነቴ ነው። ለዚህ ቻናል ለዚህ ቤተሰብ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በጣም ነው የምወዳችሁ። እንግዲህ በሮብ እስከምንገናኝ ድረስ ሮብ 2 ሰዓት እስከምንገናኝ ድረስ ወዳችኋለሁ። ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ማድረግ እንዳይረሳ። ቤተሰብ እየሆናችሁ ይህ አሚጋ ነው። በጣም ወዳችኋለሁ። ሳምንቱ ያማረ እንዲሆንላችሁ ተመኘው። መልካም ዘርተን የምናጭድበት ሰርተን የምንቀየርበት ሳምንት ይሆንልን። ወዳችኋለሁ የኔ ውዶቻቸው። ባይ ከሀገር ከሰፈሩ እኔ አንቺን መርጬ ጨረቃ አይንሽና ያለው ከሁሉም አብልጬ ጨረቃ ከተማ ማልበት በለሽ ወለም ዘለም ጨረቃ አደራን እንዳንቀያየም ጨረቃ ሺ ሰው ብትፈጂ ብትለፊ ብትደክሚ ጨረቃ አንድ ሰው ለአንድ ነው የሰው ምክር ስሚ ጨረቃ እዚያም አይበላ ቀላም ዳይንሽ ጨረቃ ሁሉ አማረኝ ይቅር ላያዛልቅሽ ከኔው ጋር ይሁን ልብሽ ቀመጥ ፍቅር በወረት አይለወጥ እንመካከር ፍቅርን አክብሪ መዋደድ ከጎኔ ኑሪ አንቺን ጨረቃ ነሽን ጨረቃ አይኔ ማይቶሽ አያበቃ ልቤም ወዶሽ አላበቃ ነሽን ጨረቃ ጋይስ እሑድ ማንም ቅዳሜ 5 ሰዓት ላይ ማንም እንዳይቀር የዋንጫውን ጨዋታ እንወዳቸዋለን። ይመቻችሁ።